ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 4 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። ከግንባር የሚሰማችሁ መረጃዎች ተጠበቁ ነው። ወደ ተለያዩ አካባቢዎች የሚወስዱን መረጃዎች እንደዚሁ አካትቻለሁ። እነዚህ መረጃዎች በቅደም ተከተል እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። እናንተም አብራችሁ ስትቆዩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየት ጥቆማ ቢኖራችሁ ጥቆማ ዜና@gmail.com በዲስክሪፕሽን ላይ በተቀመጠው የኢሜል አድራሻ መልእክቶችን ልትልኩ ትችላላችሁ። በርካቶቻችሁ መልእክቶችን ልካችሁልኛል። ከዛ ባሻገር በዋትስአፕ፣ በቴሌግራም፣ በሜሴንጀር እንዲሁም ደግሞ በትዊተር የውስጥ ገጾች መልእክቶችን ልታደርሱ ትችላላችሁ። ይህንም እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ከተለያዩ አካባቢዎች ጥቆማዎችን፣ ሀሳቦችን፣ አስተያየቶችን እንዲሁም ደግሞ ለህዝቡ ድምፅ ቢሆን ያሏቸውን ጉዳዮች አጋርታችሁኛል። አመሰግናለሁ። እንግዲህ ከአስተያየቶቻችሁ መካከል በርከት ያሉ አስተያየቶች ናቸው የደረሱኝ። እንግዲህ ፋኖ ወደ አንድነት መምጣት አለበት፣ አሁንም ሁለቱ አደረጃጀቶች ብሔራዊ ኃይልና ህዝባዊ ድርጅቱ ወደ አንድ መምጣት አለባቸው የሚለውን መሰረታዊ አስተያየቶች ጨምሮ የተለያዩ አስተያየቶችን አድርሳችሁኛል። በእጅጉ አመሰግናለሁ። ከዛ ባሻገር ይዘቶችን፣ ዘገባዎችን በተመለከተም እንደዚሁ አስተያየቶቻችሁን አድርሳችኋል። ከዛ ወጣ ሲሉም እንደዚሁ ስሜት ተቀላቀለባቸው ለሚዲያ የሚሆኑ ጭምር አስተያየቶችን ሰጡ ተመልክቻለሁ። አሁንም አስተያየቶችን ስጡ። እንግዲህ እየተከታተላችሁ በተለይ በሚኖራችሁ መሰረታዊ አስተያየት ላይ ያሏችሁን ሀሳቦች አድርሱ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ ዛሬ ወደ ራያ አላማጣ ይመስልን መረጃ ማስቀደም ነው የሚጀምረው። በራያ አላማጣ ከተማና አካባቢው ያለውን አሁን ሁኔታ በተመለከተ ከራያ አላማጣ ከተማ በቅርብ ርቀት በሚገኘው ግራ ካሶ ተራራ ላይ ሌሊቱን ከፍተኛ ተኩስ ነበር ተብሏል። ሌሊቱን በነበረው ተኩስ እንግዲህ ከሌሊቱ 7 ሰዓት እስከ 9 ሰዓት ድረስ በተከታታይ ደግሞ አልፎ አልፎ ቀጥሎ ነበር ተኩሱ የሚሉት የመረጃ ምንጮች። የመጀመሪያው 1 ሰዓት አካባቢ የነበረው ተኩስ ከ7 ሰዓት እስከ 8 ሰዓት ተከታታይ የሩምታ ተኩስ ነበረ። ከ8 ሰዓት እስከ 9 ሰዓት ደግሞ አልፎ አልፎ ነው። 9 ሰዓት አካባቢ ሌሊት ተኩሱ ሙሉ በሙሉ ቆሟል ነው ያሉት። ይህንን በተመለከተ እንግዲህ የተኩሱ መነሻ ተኩሱ ምን እንደሆነ በዝርዝር የታወቀ ጉዳይ የለም። የህወሓት ታጣቂዎች በአለማጣ ዙሪያና በአለማጣ ከተማ በሚገኙ ትምህርት ቤቶች በተጠንቀቅ እንዲቆሙ ትዕዛዝ ተሰጥቷል ተብሏል። የህወሓት ታጣቂዎቹ ከሹመይ በርሄ ትምህርት ቤት በፓትሮሎች እየወጡ ሌሊቱን እንቅስቃሴ ሲያደርጉ ነበር ተብሏል። ግራ ካሶ የነበረው ተኩስ የተሰጠው አጸፋዊ ምላሽ የለም። የደረሰው ጉዳትም በዝርዝር አልታወቀም ብለዋል። ዛሬ ህገወጥ የወያኔ ቢሮዎች ስለመታሸጋቸውም እንደዚሁ የመረጃ ምንጮቹ ገልጸዋል። ቡና ባንክ አጠገብ የሚገኙ 5 የወያኔ ቢሮዎች ታሽገዋል ተብሏል። ዛሬ በፌዴራል ፖሊስ እና በመከላከያ ነው የታሸጉት። ይህንን እንቅስቃሴ ተከትሎ በከተማው ከፍተኛ ውጥረት አለ። የህወሓት ታጣቂዎች እኛ ህጋዊ ነን፣ ቢሮዎቻችን ሊታሸጉ አይገባም፣ የአማራ ክልልም ቢሮዎች አሉት፣ የእነሱ ቢሮዎች ሊታሸጉ ይገባል፣ እነሱ ናቸው ህገወጦቹ የሚል ጥያቄዎችን ቢያቀርቡም ቢሮዎቹ ተዘግተዋል ነው የተባለው። እንግዲህ የአማራ ክልል ብልጽግና አካባቢው አስተዳደሩን አፍርሶ ባለፈው ዓመት ሚያዝያ 7 ከወጣ በኋላ በአካባቢው ምንም አይነት ቢሮ ባይኖረውም የፋኖ ቢሮ አለ በሚል ለመከላከያ ጥቆማ ይሰጡ ነበር የህወሓት ታጣቂዎች እና አዛዦቻቸው። ይህንን ተከትሎ የህወሓት ታጣቂዎች ባለማጣ ዙሪያ ዋጃ አየር ማረፊያ፣ ጎላጆ፣ መረዋ፣ አሞራ ስፍራ፣ ቴክኒክና ሙያ ኮሌጅ የሰፈሩ ታጣቂዎች ምስራቅ ትምህርት ቤት እንደዚሁ ካምፕ አድርገው የተቀመጡ ብሩህ ተስፋ ትምህርት ቤት ውስጥ ሰፍረው የሚገኙትና በተለያዩ አካባቢዎች ያሉ የህወሓት ታጣቂዎች በተጠንቀቅ እንዲቆሙ ትዕዛዝ ተሰጥቷል ነው የተባለው። ውጥረቱ ውስጣዊና ውጫዊ ነው። አንድም የነጌታቸው ቡድንና የነደብረጽዮን ቡድን የሚል እንቅስቃሴ ያለው፣ ሁለትም ደግሞ ቢሮዎችን መታሸጋቸውን ተከትሎ በአካባቢው ከፌዴራል መንግስት ጋርም እንደዚሁ የተገባው ውጥረት በተመለከተ ነው የተጠንቀቅ የተሰጠው ብለዋል። ይህንን ትዕዛዝ እየሰጠው ኮሎኔል ንጉሴ ነው ተብሏል። እንግዲህ አካባቢው እንደ መረጃ ምንጮቹ። ሌላው መረጃ ዓለም አቀፍ ጥሪ ቀርቧል። ፖለቲከኛ ልደቱ አያሌው አብሮነት ኢትዮጵያ በሚል ጊዜያዊ አስተባባሪ ኮሚቴ እየተቋቋመ መሆኑን ገልጾ ለኢትዮጵያን ጥሪ አቅርቧል። የኮሚቴው ዓላማ እየተቋቋመ ያለው የኮሚቴ ዓላማ ተጽዕኖ መፍጠርና የፖለቲካ ፕሬዠር ማድረግ ነው። በአሜሪካ መቀመጫውን የሚያደርገው በምርጫ የማይሳተፈው በፖለቲካ ድርድርና ውይይቶች ለፖለቲካዊ ዲፕሎማሲያዊ ጫናና ለአማራጭ ሀሳቦች ሚናውን ይወጣል የተባለው አብሮነት እንደዚሁ ጥሪ እያደረገ ነው የሚገኘው። የኢትዮጵያን የብሔር፣ የሃይማኖት፣ የማንም ልዩነት ሳይኖር ይሄ ኮሚቴ ተቋቁሞ ችግሮችን ለመፍታትና ሁኔታዎችን ለማመቻቸት በጦርነት ውስጥ ያሉ ተፋላሚ ኃይሎች ጭምር በመድረኩ የሚሳተፉበት ይሆናል ነው ያሉት አቶ ልደቱ አያሌው።
ለኢትዮ ፎከስ የላኩት ደብዳቤ እንደሚያሳየው አቶ ልደቱ የኢትዮጵያን ችግር ለመፍታት ያለ ልዩነት መነጋገር፣ መደራደር ብቸኛ አማራጭ ነው ይላሉ በዚህ ጽሁፍ ላይ። በተቃዋሚ ደረጃ የሚሆን ትብብር ማድረግ ካልተቻለ እየተላለቅን መፈራረሳችን እጣ ፈንታችን ነው። ስለዚህ አብሮነት ኢትዮጵያ የሚባለውን አሁን የተቋቋመውን ኮሚቴ መቀላቀል የሚፈልጉ ኢትዮጵያውያን ዋይኢ የአብሮነት 2016@gmail.com ላይ ተሳትፏቸውን የሚያሳይ መልእክቶችን ልትልኩ ትችላላችሁ በሚል በደብዳቤው ላይ በተሰራጨው በደብዳቤው ላይ ከተጻፈው የኢሜል አድራሻ ላይ ይህ መልእክት በዚህ አድራሻ ላኩልኝ ተብላችኋል። ዋይኢ.አብሮነት 2016@gmail.com በሚል መልእክት ላኩልን ብሏል። አብሮነት ኢትዮጵያ መቀላቀልና መረዳት የሚፈልጉ ኢትዮጵያውያን ተቋሙ ምስረታ ላይ ስለሆነ የህግ፣ የመረጃ፣ የቴክኖሎጂ እገዛና ድጋፍ እንዲያደርጉላቸው እንደዚሁ ጥሪ አቅርበዋል። አቶ ልደቱ ናቸው ያቀረቡት። አቶ ልደቱ ከ5 ቀናት በፊት በኢትዮጵያ ውስጥ ያለውን ኦሮማይ በሚል ያለውን አጠቃላይ ሁኔታ በተመለከተ ጽሁፍ ማሰራጨታቸውና ጽሁፍ መነጋገሪያ መሆኑ ይታወቃል። የኢትዮ ፎከስ አድማጭ ተመልካቾችም ከዚህ አንጻር አስተያየቶችን ሰጥታችኋል። ለአቶ ልደቱ አያሌው የተሰጠው የአየር ሽፋን በተመለከተም እንደዚሁ አስተያየቶችን ያቀረባቸዋሉ። መሰረታዊ ሀሳቦች ከየትኛው አቅጣጫ ከመጡ በሚዲያ ይስተናግዳሉ። ሚዲያው ሀሳቦች የሚስተናግዱበት እና ሁሉም በግራ በቀኝ ያሉት ያላድሎ መረጃዎችን ሀሳቦቻቸውን የሚያደርሱበት ነው የሚሆነው። ሌላው እንደዚሁ ከፓርቲዎቹ በጋራ መግለጫ ወጥተዋል። ሀገር የገባችበትን ቀውስ ቀጣዩን የሀገሪቱ የገባችበት ቀውስ ቀጣዩን ሀገር አቀፍ ምርጫ ክፉኛ እንዳይጎዳው እንሰጋለን ብለዋል። ምርጫ ቦርድ ዝግጅት እያደረገ አይደለም። ነፃና ፍትሃዊ ታማኒ ምርጫ በተፈጥሮ ሰላማዊ መከወኛ ሜዳ ይፈልጋል። ይሄ ጉዳይ በኢትዮጵያ ውስጥ አሁን ያለው ግን ይህንን የሚያሳይ አይደለም። አውዱ መሻሻል እያሳየ ስላልሆነ ወጥቶ መግባት ብርቅ በሆነበት ሁኔታ የፖለቲካ ፓርቲ የህዝብ ዋስትና ስለሌለው ወጥቶ መግባት በኑሮ ውድነትና በኑሮ ጫናው ስለገባ ምርጫን የቅንጦት አድርጎ እየተመለከተው ነው ተብሏል። እንግዲህ በኢትዮጵያ ውስጥ አሁን ያለው አጠቃላይ ሁኔታ ነው። ትክክል ነው። ምርጫን ብዙ ሰው ጆሮ እየሰጠው አይደለም። ምክንያቱም ከዛ ያለፈ ከምርጫ ከሰላማዊ ውይይቶች ያለፈ የትጥቅ ትግል እየተደረገ ስለሆነና በዚህ መንገድ የተሞከሩ ሙከራዎች ውጤት ስላላመጡ ብዙ ሰው ለዚህ ጆሮ ነስቶታል። በዚህ ምክንያት እንግዲህ ፓርቲዎቹ የፖለቲካ ፓርቲዎች እንቅስቃሴ እገዳ ሊነሳ ይገባል፣ ገለልተኛ ተቋማት ቀንበሩ ሊቀልላቸው ይገባል ሲሉ 7 ነጥቦችን ጥሪ አቅርበዋል። 7 ነጥቦቻቸው ምንድናቸው? አንደኛ፣ ምርጫ ቦርድ 1 ዓመት ስለቀረው ምርጫ ማብራሪያ እንዲሰጥ፣ መንግስትም ተመሳሳይ ማብራሪያ እንዲሰጡና በዚህ በኩል ስለ ምርጫ ያለው እንቅስቃሴ ግልጽ እንዲሆን ለህዝቡ ፓርቲዎቹ ጠይቀዋል። ምርጫው 1 ዓመት ስለቀረው ገዢው ቡድን ሰይፉን ወደ ሰገባ እንዲያስገባና ሰላማዊ ውድድር ሜዳ እንዲፈጠር ብለዋል። እንግዲህ የጦርነት ሰይፉን ወደ ሰገባው እንዲመልስ ፓርቲዎቹ ጠይቀዋል። እንግዲህ ብልጽግና በተለያዩ አካባቢዎች ውጊያዎችን፣ ጦርነትን እያደረገ ነው የሚገኘው። ሌላው